ጤና ይስጥልን ከ1888 የዕለቱ መረጃዎችን ይዘን መጥተናል። የዛሬው መረጃዎቻችን የአማራ ፋኖ አንድነት በጎንደር ያስመዘገበውን ድልና የሰባት ለሰባ ክፍለ ጦር በወቅታዊ ጉዳይ ላይ ያወጣውን መግለጫ ይዘንላችሁ ቀርበናል። አብራችሁን ቆዩ። የአማራ ፋኖ አንድነት በጎንደር ጎንደር የበጋሻው ክፍለ ጦር በምዕራብ በለሳ ወራህላ ከተማ ዙሪያ ልዩ ቦታው ፈንጣ ሐዋርያ በሚባል ቦታ ዛሬ ሚያዝያ 1 2017 ዓ.ም ከጠዋቱ 4 ሰዓት ጀምሮ የብልጽግናን ጥምር ወንበር አስጠባቂ ኃይል ማለትም መከላከያ አድማ በታኝና ሚኒሻን በተለመደው የውጊያ ምት ቁም ስቅሉን እያበሉት ለነሱ ቀኑ ወር ያህል ረዝሞባቸው መውጫ ቀዳዳ አሳጥቷቸው ብሏል። ጎንደር የበጋሻው ክፍለ ጦር በለሳን ሙሉ ለሙሉ ካገዛዙ ለማጽዳት ዘመቻ ከጀመረበት የካቲት 20 ጀምሮ ገጠሮችን ሙሉ ለሙሉ አስለቅቀን አርባያ ከተማና ከመኪና መንገድ ብቻ ተወስኖ እንዲቀመጥ አድርገናል። ያገዛዙ ኃይል በማንኛውም ሰዓትና ሁኔታ ቀንም ሆነ ሌሊት ከጎንደር የበጋሻው ክፍለ ጦር የሚገጥመንን እርምጃ አናውቅም በማለት እንቅስቃሴውን ሁሉ በዙ 23 የታጀበ ቢያደርግም ከጀግኖች ምትና ሞት መዳን አልቻለም። ማንም እንደማያድነውም አሳይተናቸው እንገኛለን። በዛሬው ውጊያም ጠላት ዳግመኛ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበት በሽንፈትና በውርደት ተመልሷል። ጎንደር የበጋሻው ክፍለ ጦር ሰሞኑን በበለሳ ከመከላከያ ከአድማ ብተና እንዲሁም የተለያዩ ወታደራዊ ስልጠና ወስደው ካገዛዙ በግፍ የተባረሩ በርካታ አዲስ ኃይሎች ወደ ክፍለ ጦራችን እየተቀላቀሉ ጉልበት እየሆኑን እንዲሁም ለአማራ ሕዝብ ተጨማሪ ጥንካሬ በመሆን ከነባሩ ኃይል ጋር በቅንጅት እየተዋጉ ይገኛሉ። የበለሳ ሕዝብ ከጎንደር የበጋሻው ክፍለ ጦር ጎን በመሆን የብልጽግናን ስርዓት ከስሩ ነቅሎ ለመጣል ቆርጦ ተነስቶ አብሮ ተሰልፎ የህይወት ዋጋም እየከፈለ ይገኛል። መንግስትን ጎትተን ቤተ መንግስት አስገብተነው ዋጋችንን ረስቶ አመድ አፋሽ አድርጎን በለሳን በማንኛውም ልማት ወደ ኋላ አስቀርቶን የሚኖረውን ስርዓት ከዚህ በላይ እንዲቀጥል አንፈቅድም በማለት ከፋኖ ጋር እየታገሉ ያለው አርሶ አደሮችና ልጆቻቸው ቁጥር እየጨመረ ይገኛል። የደጃች ዳኘው ተሰማ ልጆች እንደ አያቶቻቸው የህልውና የነጻነትና የፍትህ ተጋድሎ እያደረጉ ዳግመኛ ታሪክ እየሰሩ ይገኛሉ። ጠላት በአሁኑ ሰዓት ኃይሉን ተራራ ላይ እንደ ዝንጀሮ መንጋ ሰብስቦ በሞርተርና ዲሽቃ ነፍሱን ለማትረፍ እየተጣጣረ በከፍተኛ የድረሱልኝ ጥሪ እየጮህ ይገኛል። ጎንደር የበጋሻው ክፍለ ጦር ጥቁር አስፋልትና ከተማ ዙሪያ የማይለቀውን የአምባገነኑን ስርዓት እግር በእግር እየተከታተለ እግሩን እያሳጠረለት ቁጥሩን እየቀነሰለት ሞራሉን እየሰበረለትም ይገኛል። ከጎንደር ሰማይ ስር ውጊያና ግዳጅ ላይ የሚገኘው ክፍለ ጦራችን በቅርቡ የጥይት ድምጻችን አባይ ማዶ 4 ኪሎ ጥግ ለማድረስ ድርሻችንንና ግዴታችንን እየተወጣን እንገኛለን። በሸዋ ጠቅላይ ግዛት እዚህ አምደ ጽዮን ኮር ከ7 ለ7 የተሰጠ መግለጫ እንደሚታወቀው የ7 ለ7 ክፍለ ጦር በሸዋ ጠቅላይ ግዛት እዝ አወቃቀር መስራች ሆኖ ከፍተኛ ተጋድሎ እያደረገ ያለ ክፍለ ጦር በመሆኑ ይታወቃል። ይሁንና በሸዋ ጠቅላይ ግዛት እዝ ኮር ስር በአምደ ጽዮን ኮር ስር ጠላትን አይቀጡ ቅጣት እየቀጣ ከፍተኛ ተጋድሎ እያደረገ ይገኛል። ይህንና ጠንካራ ክፍለ ጦር መስራች እንደሆነ ይታወቃል። የባንዳ ስብስብ ያገዛዙ ስርዓት በተለያየ ፕሮፓጋንዳ ውስጥ የውስጥ ተላላኪ ባንዳዎችን አሰማርቶ ይገኛል። ነገር ግን ይህ ክፍለ ጦር በፕሮፓጋንዳ የሚፈርስ ጦር እንዳላደለ ማሳወቅ እንፈልጋለን። በመሆኑም በተግባር እያሳየ ይገኛል። ይሁንና በጦርነት ያልቻለውን የአገዛዙ ቅጥረኛ ኃይሎች በሆኑም በውስጥ ባንዳዎች ቅጥረኛ ቀጥረው ለማፍረስ ቢሞክሩም ይህን ማሳወቅ እንፈልጋለን። የማይቻል ጉዳይ ነው። ማፍረስ አይቻልም። በሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ስር ያለው የ7 ለ7 ክፍለ ጦር ተገንጥሏል ተብሎ የተሰጠው መግለጫ የ7 ለ7 ጦር የማይወክል መሆኑን ሞላው የአማራ ሕዝብ እንዳውቅ እንፈልጋለን። በሚዲያ እየወጡ ተከፋፍለዋል ይባላል። የሚነገረው ነገር ግን ከውረት የራቀ ነገር ነው። እንደሚታወቀው በተሰጣቸው የ7 ለ7 አመራሮች ታፍነዋል እየተባለ የሚወራው ወሬ ከእውነት የራቀ ነገር ነው። ግዳጃቸውን በአግባቡ እየተወጡ ይገኛሉ። እንደሚወጡም እንገልጻለን። አሁን ላይ በ7 ለ7 ክፍለ ጦር በተሰጣቸው ቀጠና ላይ ሆነው ተጋድሎ እያደረጉ በመሆኑ እንገልጻለን። ለዚሁም ማሳያው በምሳሌ በሞላሌ ቀጠና በ26
717 መለያ አካባቢ ጠላትን ኃይል አይቀጡ ቅጣት እየቀጡ ይገኛሉ። የአድባራ መድኃኔዓለም ክብረ በዓልን ለማክበር በቦታው ተገኝተው ክብረ በዓሉን አክብረዋል። የተለያየ ሐሳብ ካለ ማንኛውም አካል ተግባር ቀርቦ በተግባር መነጋገር የሚችል መሆኑን እንገልጻለን። በመጨረሻ እንኳን ልንለያይ ቀርቶ የአማራ ታጋዮችን አንድ አድርገን ለመታገል እየተንቀሳቀስን መሆኑን የአማራ ሕዝብ እንዳውቅልን እንፈልጋለን። በሸዋ ጠቅላይ ግዛት እዝ የአምደ ጽዮን ኮር የ7 ለ7 ክፍለ ጦር መግለጫ። እሺ፣ አመሰግናለሁ። ተገራ ፊት አለለ ስል ግልጽ ነው አይደል? አለለ ተረተረቲ መጠሪያችሁ አማራ ፋኖ ነው። ግልጽ ነው። አንድ በጣም አሪፍ ነው። በጣም አሪፍ ነው። ሞራል አለ 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 ነገራችሁ ተርቷል። ዘውራን ተረፊ አንድ እሺ በቃ እሺ ሁሉም መሳሪያ በግራ ትከሻ እንደዚህ በመያዝ ወደ ላይ ከፍ አድርገው እስኪ ከፍ አድርገው አሳየው ወበለው ታሳየው